ፈኪና ቡሪ እንግዲህ ምን እያደረጉ ነው ለምትሉ ማለት ነው እነግራችኋለሁ። ቪዲዮ እስከመጨረሻ እዩ እና ቡሪ እንግዲህ ዝግጅቴን አበላሸሽው ፍቅር ምንድን ነው እያለ ነው። እንደዛ እንግዲህ ፈዋድ ደግሞ በቃ እንዴ ካለኔ ራት አትወጣም፣ ካለኔ መውጣት የለባትም ከኔ ጋር ብቻ ነው የምትወጣው እያለ ነው እንግዲህ። እና ላልገባችሁ ይግባችሁ ማለት ፈልገው ነው ጋይስ። እናም ጽጌት ያባሽሹ ለምንድን ነው ቀሚስ አለበስሽው? አሪፍ ቀሚስ ገዝቼልሽ የት ሀገር ጀርመን ነው የምን ቀሚስ ገዝቼልሽ እንዴት አለበስሽው ስላት እንግዲህ ፍቅርን የሚመጥናት አይደለም እሷ አራት የምትለብስ ቀሚስ አይደለም። ምክንያቱም በሰጣት ቀሚስ ይመስለኛል። ያው እንደሚታየውም ከሆነ ፍቅረኛሞች ለራስ ሲወጡ የሚጠለቅ ቀሚስ ነው ማለት ነው። እንዲህ ኖርማል ጓደኛ ወይም ቤስት ፍሬንድ የሚያደርግ ቀሚስ አይደለም። ለዛ ነው ፍቅርም እንደዛ ያለችው። ፏድም እንግዲህ እሷ አይወጣትም፣ እንደዛ ለብሳ መውጣት የለባትም፣ እንደዛ ለብሳ ራሱን ቪዲዮ ላይ መውጣት አትችልም ያለው ያው ከፊቱ የሆነ ክፍት ስላለ ለዛ ነው ማለት ነው። እና ደግሞ ያው ትናንትና ወዲያ ቪዲዮ ሰርተው ነበረ ፍቅርና ፈዋድ ደስ የሚል ኦሮሞንሲ የሆነ ቪዲዮ ሰርተው ነበር። እና ያው ለፍቅር ጥያቄ አለኝ እኔ የምጠይቃት ጥያቄ አለ ከኦዲየንሱም ከኔም ብሎ ነበረ። ያው ፍቅር አንተ ሳትሆን እነሱ ሳይሆን አንተ ራስህ ነው ጥያቄ መጠየቅ የፈለከው። አሁን ርቦኛል ሳስራልኝ ብላው እንግዲህ አብረው እየሰሩ አብረው እየተጎራረሱ ኩቻሬ ባባሉ ነበረና አይወደ ደስ ይላል። ያው መሀላቸው ፍቅር እንዳለ አለ ያስታውቃል። እሷም እንደምትወደው እሱም እንደሚያፈቅረው። ምክንያቱም የምታፈቅሩት ሰው በአንዴ ታወጣ አይችሉም። የእውነት ፍቅር ከሆነ እውነተኛ ፍቅር ከሆነ በልባችሁ ካለ መቼም ቤት ፍሬንድም ሆኖ ምንም ይፈጠር ምንም የሚያፈቅሩት ሰው በአንዴ ሊጠሉት ወይም ደግሞ በአንድ የሆነ ነገር ከውስጡ ማውጣት አይቻልም። የማይቻል ነገር ነው። የሞተ ሰው በ30 ቀን ይረሳል። ያፈቀረ ሰው ደግሞ በ30 ዓመት ራሱ አይረሳም የሚባል ቃል አለ። እና ያው እነሱም እሱም ቁራጥ ሲሰራላት እሷ ደግሞ እጁ ሲቆርጥ ራሱ እጁ ስስበው ነበር። እና ያን በቃ እየተሽኮረመው የሆነ ስሜት እየተሰማው ነበር። እና የሆነ ደስ ይላል። እና ዛሬም ደግሞ ያው ፍቅርን ከኔ ውጪ ራስ አትወጣም ውሽ እነዚህ ደግሞ የሚጫጩት በመዳሪያ እና ከኔ ውጪ ራስ መውጣታችን አትወጣም እያለ ነው እንግዲህ ፈዋድ ከወጣች ከኔ ጋር ነው። ቡሪክ እንግዲህ ደግሞ ያዙ ልቀቁ ካኪ ዘራፍ እንዴት ለምንድን ነው ያለበሱ አበሳጨሽ? ብዙ ፕሮግራም አዘጋጅቼ ምናምን ቡሪክም እኮ ማለት ያስመሰለበት ኖርማል ልብስ ኦኬ ችግር የለውም። ነገር ግን እንደዚህ አይነት አለባበስ ለብሳ የምትወጣው ከፍቅረኛዋ ጋር ራት ስትወጣ ራት ግብዣ ሲኖራት የሆነ ቦታ ነው እንጂ ፍቅር አሁን ጓደኛዬ ብለህ እንደዚህ ካረክ ጥሩ አይደለም፣ ጥሩ አልሰራህም። እና በቃ እየተፎካከሩ ነበር። እንዴ አንተ ምግብ ሰርተህ ጥራኝ፣ አንተ መግዛት ያልቻልከው እኔ ተገዛው ነው እንዴ ምናምን በቃ በውድ ዘንድ ተገዛው ቀሚሱ ያው ነው ያስታውቃልና አሪፍ የሚባለው ስመርጭልሽ እንዴት ፕሮግራሚንግ ታበላሽዋለሽ? እንግዲህ እንደዛም ደግሞ ፈኪም ለምንድን ነው ፈዋድ ምን ይሰራል? ፈዋድ እንዴት መጣ እያለች ነው እያለ ነው። እሷ ራሱን እንደዛ እያለች ነው በስልክ እያወራች እና እንግዲህ እሷም አለችበት ራቱ ላይ እነሱ ሁለቱን ግን እንዳሳብ የሚመስለኝ ፍቅርና ፈዋድን ለማቀራረብ እያደረጉ ይመስለኛል። እንግዲህ ወይም ፈዋድ እንዲቀና ወይም ፍቅር የሆነ ነገር በቃ ምን ይላሉ የሚለውን ነገር ለመፈተን ይመስለኛል እንጂ ሁለታቸውም እንግዲህ ከቡሪካ ወጥታ አራት እንድትበላ የምታረግ አይመስለኝም። ፈኪ ያው አይኖ ስራ ስለሆነ የትኛውን ስራ ሊሰሩ ይችላሉ። ነገር ግን ደግሞ አንዳንዶቻችሁ ማለት ነው የፍቅር ደጋፊ ነን የፍቅር ምን ሳም ፕሮፋይል እያደረጋችሁ ላይፍ ላይ ተቀምጣችሁ የምትበጣረቁ ሰዎች ማለት ነው። ምናችሁን ነው የሚያማችሁ? እነሱ እዚህ ስራ ነው የሚሰሩ። እነሱ ምንም የሚስሩ ስራ እየሰሩ ነው አይደል? ቡሪክም
ቡራም ከነሱ ጋር ስራ እየሰራ ነው ማለት ነው። የትኛውን ስራ ሲሰሩ ደግሞ ራሳቸው አራትናው ራሳቸው ወስደው ስለሚሰሩ ፍቅር እኮ እንደዚህ ነች፣ ቡራ እኮ እንደዚህ ነው ምናምን ማለት አንችልም እኛ። ምክንያቱም ቪዲዮቸውን ማየት ላይክ ማድረግ አስተያየት መስጠት ነው እንጂ ላይ ተቀምጣችሁ የአንደኛውን ፎቶ ዘቅዝቃችሁ አንደኛውን ማድረግ አንደኛውን ደግሞ እነሱ ግሩፕ እስከሆኑ ድረስ እነሱ አንድ ናቸው ማለት ነው። ስለዚህ ያው ብዙ ባታወሩ ብዙ በቃ የሆነ ሌላ ወሬ ያወርታችሁ ሰውን ወደ ሌላ ባትገፋ ስራችሁን ይስሩበት ጋይስ። ቪዲዮ ላይክ ሰብስክራይብ አድርጉ። የሆነ ድምጽ ነው ያለ ጋይስ። አም ሶ ሃፒ